ሰላም ለእናንተ ይሁን። እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። አሁን የመጣሁትኝ በለየት ባለ ቪዲዮ ነው። እሱ ምንድነው አማርኛ እየቻላችሁ ግን ትግርኛ ማትችሉ ሰዎች አላችሁ አይደል? ትግርኛ እየቻላችሁ አማርኛ ግን ማትችሉ ሰዎችም አላችሁና እኔ ብዙ አማርኛ አችልም፣ ግን እኔ እማራለሁ ከናንተ ማለት ነው። እናንተም ከኔ ትግርኛ ተማሩና እንግዲህ አሁን የመጣሁት ትግርኛና አማርኛ ልዩነቱ ወይም ደግሞ ምን አይነት ልዩነት ቋንቋ ነው ወይ አንድ አይነት ነው ወይ የሚል አሳያቸዋለሁ ማለት ነው። በዛው በኩል በትግርኛ በዛው በኩልም በአማርኛ በጽሁፍ በደንብ በሪከርድም እናገራለሁ ማለት ነው። ከዛ በፊት ግን አዳዲስ ሰዎች የሆናችሁ ሁላችሁም ሰብስክራይብ ያደረጋችሁ አካውንቴን አሳድጉልኝ ማለት ነው። እንማራለን፣ እንሄድ፣ ሌትስ ጎ። ሰላም ነው? ሰላም ዶ? ሰላም ነው? ሰላም ዶ? እሺ፣ ደህና ነህ? ደህና ዲኻ? ደህና ነህ? ደህና ዲኻ? እግዚአብሔር ይመስገን። ደህና ከመይ አለኻ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? እህትህን ወድጃታለሁ፣ እባክህን አስረዳልኝ። ንሓፍትኻ ፈትየ ኣለኹሞ በጃኻ ረዳእለይ። ይህን ንግግር ለምሳሌ ነው የተጠቀምኩበትና ገብታችኋል አይደል? ከዛ እንጀምራለን። ወንድሜ ርቦኛል፣ እባክህ ገንዘብ ካለ ስጠኝ። ሓወይ ጠሚነለሞ በጃኻ ገንዘብ ተሊካ ሃበኒ። ወንድሜ እባክህን ስራ ፈልገለኝ። ሓወይ በጃኻ ስራሕ አልሸለይ። ኦኬ፣ በዚህ ቋንቋም መነጋገር ትችላላችሁ ማለት ነው። እሺ እንሂድ። የኔ ቆንጆ በጣም ነው መወድሽ፣ አፍቅረሻለሁ፣ ታግብኛለሽ? ጽብቅተይ ብጣዕሚ ዝፈትወኪ፣ ትምርዐውኒ ዲኺ? በዚህም መናገር ይቻላል ማለት ነው። እየገባች ነው አይደል? እሺ። እባክህ ጓደኛዬ ከአንድ ልጅ ፍቅር ይዞኛል። ዛዕርከይ በጃኻ ምስ ሓንቲ ጓል ፍቅሪ ሒዝኒ እና ለምን አትነግራትም? ንምንታይ ሞ ዘይትነግራ? ምን ብዬ ልንገራት? እንታይ ኢለ ክነግራ? አፍቅሬሻለሁ በላታ። የፍቅረኪ የበላ ለምሳሌም እንደዚህ ያላችሁ ማማር ትችላላችሁ ማለት ነው። እየገባች ነው አይደል ቤተሰቦቼ? በጣም ደስ ይላል። እኔ አባቴና እናቴ ማስደሰት ፈልጋለሁ፣ ግን ደግሞ ምንም ነገር የለኝም። አነ አቦይን አዴን ከሐጉሶም ይደልየ፣ ግን ምንም ነገር የለኝም። አንዳንድ ሰዎች ግዕዝና ትግርኛ ይማሳሰላል ይላሉ፣ ግን በጣም ትግርኛ ከባድ ቋንቋ ነው። በዓለም ላይ ያሉ በሀበሻ ላይ ማለት ነው ትግርኛ በጣም ከባድ ቋንቋ ነው ምናምን ይሉታልና ያው እኔ እሱ ጋር ስላደኩኝ ነው እንጂ ከባድ ነው የሚባለውና አማርኛ ቀለል ያለ ቋንቋ ነው። በእርግጥም ቀላል ነው የአማርኛ። እኔ 2 ቀን ብቻ ነው የተማርኩት፣ እዚህ ደርሻለሁ ማለት ነው። ያው ግን እንቀጥላለን ገናና አሁንም ትንሽ ላስተምራችሁ። አባቴና እናቴ በጣም ነው መወዳቸው። አቦይና አደይ በጣም የዝፈትዎም። እህት ወንድሞቼ በጣም ነው መወዳቸው። አሕዋቴና ሓተይ በጣም የዝፈትወኩም። ቆይ እኔ ግን መቼ ነው ማገባው? አነባ ማዘይ ኹምርዖ። በእንደዚህ አይነት ቋንቋ መናገር ትችላላችሁ ማለት ነው ቤተሰቦቼ። አንደኛው ክፍል ነው ይሄ ትምህርትና ፈታ ላርጋችሁ ብዬ ነው። ያው ይቀጥላል ማለት ነው። ሁለተኛ ክፍልም ይቀጥላል፣ ግን ገና ነው። አሁን እቀጥላለሁ አንድ ነገር ማለት ነው። ለምን ግን ሰው ለሰው ይጣላል? ለምን በፍቅር አይኖርም? ንምንታይ እዩ ሰብ ንሰብ ዝበኣስ? ብፍቅር ዘይነበር ግን እኔ በፍቅር መኖር ነው የምፈልገው። አነ በፍቅር ክነብር እየ ዝደሊ። ፍቅር ጣፋጭ ነው፣ ፍቅሪ ጥዑም እዩ። ከፍቅር በላይ ምን አለ? ከፍቅር ንላዕሊ እንታይ አሎ? አንቺ ቆንጂዬ ልጅ፣ አንቲ ጽብቕቲ ቆልዓ፣ እህቴ ልታገባ ነውና ሁላችሁም እንዳትቀሩ። ሓፍተይ ትምርዖ ስለ ዘላ ኩላትኩም ከይትተርፉ። ሰላም ላንቺ ይሁን እህቴ። ሰላም ንዓኺ ይኹን ሓፍተይ። ሰላም ነው ወንድሜ። ሰላም ድዩ ሓወይ? እህቴ እባክሽን ልብሰይ ይጠብልኝ።
ሓፍተይ በጃኺ ክዳን ይሕፀብለይ እንዴ ቆሻሻ እኔ ነው እንዴ ሁሌ ማጥብልህ አይ ረሳሕ አነ ዲ ሁሉ ጊዜ ዝሓፅልካ እና ያላንቺ ማን አለኝ እና ዘይስኸመን ያኔ እንዲህ በማለት ማማር ትችላላችሁ ማለት ነው። ይኸው ሁለተኛ ክፍል ሊቀጥል ነው። እኔ ተሳስቼ ሊሆን ስለሚችል እናንተ አርሙኝ እንዲ አርጊ በሉኝና ኮሜንት ላይ ማለት ነው። የተማራችሁ ደግሞ ተምረናል በሉኝ። ይቀጥላል ሁለተኛ ክፍል ማለት ነው። ቻናሉ ሰብስክራይብ በማድረግ እንዳይረሳ ማለት ነው። በጣም ነው ወዳችኋለሁ። I love you so much. Bye.